በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለመንግሥቱ ፍረት ለተወላድና ለመለኮቱ መሰረት የድንግል ማርያም ልጅ መድኃኒዓለም ክርስቶስ የተመሰገነ ይሁን። ስም ለነመዓር ለተከለና ጋር ምስጢር ለሌላችን ቅድስት ማርያም ለሙቀት ተሰጠት ክርስቶስ ተመሰቀለበት ቅዱስ ጋር ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ምስጋና ይድረሳቸው። ክቡር አባታችን መላከ ምሥራቅ አባቱ መለሰ የታላቁ ገዳም ደብረ አባይ የጸሎት አባትና ስርዓት በአካል ማርያም ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መምህር ሕይወት የደብሩ መጽሐፍ መምህር፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ሊቃውንተ ቤተክርስቲያን፣ መላው ሕዝብ ሁላችሁም በእግዚአብሔር ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን። በልጅና መሰል የፈጠረልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ሁሉን ፈቅዶ በዚህ ዕለት ቃሉን እንድንሰማ እንድንቀደስ ገናናው ሰማይ ቅዱስ ጊዮርጊስ ለሀገራችን ለኢትዮጵያ ገበዝ ነውና በገበዝነቱ የቆመላት የረዳት ትናንትን ዛሬ እሱ ነውና በገድሉ ሁላችሁ ቁማችሁ ተባርካችኋልና ሰማይቱን ያጸናው ሰማይቱን የረዳው ሰማይቱን አራት ጊዜ ሶስት ጊዜ ከሞት አንስቶ በአራተኛው ሰባት አክሊልን ያቀዳጀው ሥላሴ ነውና ያው ስለ ሥላሴ እንድንማር እያሰብኩኝ እንደዚህ ሲባል አንዳንድ ጊዜ እንደው ሥላሴ ድረስ ትምህርት ሰው ብዙ ይህን ያክል አላወቀም። ሥላሴ ደግሞ ለዓለም አስገኝ የዓለም ፈጣሪ ነውና ሥላሴን አንድነት ሦስትነት ካለማወቅ የተነሳ መደናበሩ ይበዛልና አምላክን ማወቅ ደግሞ በእምነት ለመጽናት እስከ መስጠት ድረስ በመድረስ የሚያስችለው እንደተዘመረው ሥጋውን በልተን ቅዱስ ደሙን ጠጥተን መንግሥተ ሰማያት የምንወርሰው ከሦስቱ ሥላሴ አንድ ወልድ በተለየ አካሉ ከሥጋ ጋር ተዋህዶ ነውና መድረሻችንም መድረሻችንም ነገረ ሥላሴ ነው። ምክንያቱም ሰው አንድ ሰው የሚጠየቀው በነፍስ ጥያቄ በኩል አንድነት ሦስትነት ነው። ለእያንዳንዷ ነፍስ ለሥላሴ በምትሰግድበት ሰዓት ላይ ሀይቴ ነበርኪ ተገበርኪ በሚለው ጊዜ በምን ስራ ኖርሽ፣ ምን ሰራሽ፣ የት ኖርሽ የሚለው ገዳም መሆኑና ዓለም መሆኑ ለእግዚአብሔር ጠፍቶት አይደለም። በምን ስራ ኖርሽ የሚለው ሃይማኖቴን በመጠበቅ ሃይማኖቴን ክብር በመስጠት ለሃይማኖቴ ጥላ ከለላ በመሆን ኖርኩ የሚል የእያንዳንዱ ሰው ጥያቄ ነው። ሰው ሥጋውን ለመቀበል ሲመጣ ከደጀ ሰላሙ ጀምሮ ይጠየቃል። ብዙ ጊዜ ቤተ ክርስቲያን ዙሪያ ሱቅ ስለሚበዛው እንጂ ከደጀ ሰላሙ ላይ አንድ ኤጲስቆጶስ ቁጭ ብሎ ሌሊት ገስግሶ ነፍሱን ከሥጋው እግዚአብሔር በሚለይበት ሰዓት ላይ መከራ እንዳይገጥመው ሲኦል ገሃነም እንዳይወርድ ይጠየቃል። ይኸውም ጥያቄ ምን ልታደርግ መጣ ተብሎ የሚጠየቀው ጥያቄ ከሦስቱ አንዱ በተለየ አካሉ ሰው ሆኖ ሥጋውን ቆርሶ ደሙን አፍስሶ ሰጠን። ስለዚህ በተለየ አካሉ ሰው የሆነ የመድኃኒዓለም የኢየሱስ ክርስቶስ ሥጋውን በልቼ ደሙን ጠጥቼ ከሦስቱ ጋር ኅብረት አንድነት ፈጥሬ መኖር
ፈልጌ ብሎ ከተናገረ ነው ሊቆርብ ይችላል። ይሄን ካልተናገረ አይቆርም። አንድነት ሶስትነትን አውቆ ይህንን መልስ ሰጥቶ ሰው ቆርቦ ስለሆነውን ተቀብሎ ይሄዳል ማለት ነው። አሁን ጠያቂም ተጠያቂም የለም። ዝም ብሎ ሰው ገብቶ ቆርቦ ይሄዳል ማለት ነው። እንዲህ ሲሆን ዘመናትን በጨረስን ቁጥር ብዙ ዘመን በወርን ቁጥር አንድነት ሶስትነትን ሳናው ሃይማኖታችንን ሳንረዳ በየጊዜው አደናጋሪ እየተፈጠረ ሰው ሲቸገር ይኖራልና አጋዕዝተ ዓለም ሥላሴ የተናገሩትን መነሻ አድርገን ነው የምንማር። ኑ ንረድ ርካው ነገሮሙ ለከለዳውያን ዘፍጥረት ምዕራፍ 11 ከቁጥር 7 ላይ ኑ እንውረድ ነገራቸውን እንደባልቀው የሚል ነው መነሻችን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ምን አልኳችሁ? ኑ እንውረድ። እግዚአብሔር ለምሕረት እግዚአብሔር ለቸርነት እግዚአብሔር ለይቅርታ እንዲሆን ቅዱስ ፈቃዱ ይሁንልን። ለማት የሚወርድበት ጊዜ ነው። እግዚአብሔር ለማት የሚወርድበት አለ፣ ለመቅሰፍት የሚወርድበት አለ፣ ለምህረት የሚወርድበት አለ። እግዚአብሔር ቸርነቱን ለሰው ሊያድል ለሰው ሊሰጥ የሚወርድበት ጊዜ አለ። እግዚአብሔር ደግሞ ሊያጠፋ የሚወርድበት ጊዜ አለ። እግዚአብሔር ሊባርክ የሚወርድበት ጊዜ አለ። እግዚአብሔር ደግሞ የማይባረኩትን እድሜ ሰጥቶ በእድሜያቸው ተጠቅመው እንዲባረኩ እኛ ያልጋበዛቸውን ሰዎች ለመቅጣት ይወርዳል። ስለዚህ አምላካችን ሥላሴ ከሰማየ ሰማያት ዓለምን ፈጥሮ በዓለም በፈጠረው ዓለም የሚኖር ዓለማት ዓለም ሥላሴ ዛሬቱ ዓለም ዓለማትን የፈጠራችሁ ዓለም የማይወስናችሁ ሥላሴ ብሎ እንዳመሰገነ አጋዕዝተ ዓለም ሥላሴ በምድር ላይ የሚሰራውን ሕንፃ ተመልክተው ሰማይ ጠቀስ ፎቅ ይኸውን እግዚአብሔር የማይመለክበት ለእግዚአብሔር የማይሰገድበት ይልቁንም ሥላሴ እንዳያጠፋን ሥላሴን እንግደል የሚል ዘመቻ በተመሰረተበት ምድር እንውረድ። አጋዕዝተ ዓለም ሥላሴ እንውረድ ብሎ መናገሩ ሶስት መሆናቸውን ያስረዳል። ምክንያቱም አንዱ አካል በተለየ አካሉ ሌሎቹ ሁለቱን እንውረድ ወንካው ነገሮሙ ለከለዳውያን የከለዳውያን ነገራቸውን እንደበላልቀው ብሎ ተናገረ። ይህንን ሲናገር ሰዎቹ አንድ በመሆን በሀሳብም በግፋትም በተንኮልም በጣም ለተንኮል ለግፋት ለዘረኝነት ለአድማ ለችግር ፈጣሪነት ለገዳይነት ለአጋጅነት አንድ መሆን በጣም አስቸጋሪ ነው። ለመጥፋትም አንዱ ፍላጎት ነው። ምክንያቱም ሥላሴ ከመንበረ ጸባዖት እንዲወርዱ ያደረጋቸው አንዱ ለክፋት አንድ የሆነ ሰው ለተንኮል አንድ የሆነ ሰው ያውም በሰው ላይ ያይደለ በሥላሴ ነው። ሰው ፈጣሪው መተናኮል ከጀመረ መጥፋቱን በሌላ መልኩ መጥፋቱን እየፈለገ አለመኖሩን እየፈለገ ብዙ ጊዜ በበሽታ በሉት በተለያየ ምክንያት ጤና በማጣት በሉት ሰው መጨረሻ ላይ አማሮ ከኑሮ ብሶት የተነሳ አሁን እስከ አምላኩ ድረስ መጠራጠር ሰው ጀምሮ ልክ እንደ ኢዮብ አይነት ሰድባውን ይታያል። የመከራ ብዛት ሰው አምላኩን እንዲወቅስ በአምላኩ እንዲያማርር እያደረገው የመጣበት ዘመን ይሄ ዘመን ለምንድን ነው ከተባለ በዚህ ዘመን ላይ በጣም በዋናነት ፍቅር የለም። ምን የለም አልኳችሁ? ፍቅር የለም። ግን ደግሞ ፍቅር የለም። አሁን ይህን የተናገርኩት
ልክ ስለሆነ አይደለም፣ የብዙ ሰው ድምፅ ስለሆነ ብዙ ሰው ፍቅር ጠፍቶ አይነት ነገር ይላል። ግን የጠፋው ፍቅር የለም የሚለው ራሱ እንጂ ፍቅር ይላል። ፍቅር አለ። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? ፍቅር ነው እግዚአብሔር። ስለዚህ ፍቅር ጠፍቷል የሚል ማን ነው? ይሄንን የሚለው ሰው ራሱ ጠፍቷል። ፍቅር ግን አለ። የትኛው ጠፍቷል ትችላላችሁ? ጥላቻ ውስጥ ጥላቻ ግርግር ውስጥ ገብቶ ከፍቅር ተለይቷል። መገዳደል ገደል ውስጥ ገብቶ ተቀርቅሮ ከፍቅር ተለይቷል። ዘረኝነት ግርዶሽ ጥላ ውስጥ ገብቶ ከፍቅር ጠፍቷል። ይሄ የሆነ ሰው እየተነሳ ምን ይላል? ምን ይላል? ያሳዝናል። ፍቅር በውስጢ የነበረ ያለና የሚኖር ነው። ምክንያቱም እግዚአብሔር ምን ስለሆነ? ፍቅር ስለሆነ። አሁን ፍቅርን ፍለጋ እንዴት ነው ከተባለ ሩቅ አይደለም። ከጥላቻ ግርግር ስትወጣ ፍቅርን ታገኛለህ። ብቻህን ከመብላት ውስጥ ብቻህን ከመብላት ውስጥ ስትወድ በመንገድ ላይ የወደቀውን ሰው ስታገኙ ከዚያ ጋር አብረሽ ስትበይ ማንን ታገኘዋለሽ? ፍቅርን ታገኛለሽ። ፍቅር እንደዚህ ያለ አሁን የጠፋን ከፍቅር እኛ እንጂ ፍቅር አልጠፋም። እኒህ ሰዎች ደግሞ ሥላሴን አንድነት ሦስትነት ያውቁ ስለነበረ አንዳንድ ጊዜ መማር የጣላቸው ሰዎች አሉ፣ አለመማርን ደግሞ የጣላቸው ሰዎች አሉ። መማር የጣላቸው ግን እጅግ በጣም ለመነሳት ያቃታቸው መማር የጣላቸው ሰዎች ናቸው። ስለዚህ አጋዕዝተ ዓለም ሥላሴ ሞትን እንዳያመጡ ግን ሥላሴን የሚለው ተነሱ። ያሳዝናል። አምላክ እኮ አይሞትም፣ በለበሰው ሥጋ ሞቶልናል። ሥጋን እንዲለበስ ያደረገው በራሱ ዕፀ በለስን ተበላ ትሞታለህ ስላለው ፍርዱ እንዳይሻር ለመሞት ሥጋ የባህሪ አምላኩ ነው። ከአምላክ ጋር ተዋህዷልና ወውቱ ቃል ሥጋ ሆነና እሱ ምስጢረ ሥጋዌ ነው። ምስጢረ ሥላሴ ስለሆነ ትምህርታችን ሥላሴን ገለን በሰላም መኖር አለብን። ይህን ሰማይ ጠቀስሞ ከሰራነው በኋላ ሳንኖርበት ልንሞት ነው። እዚህ እኮ ጸሎት እኮ እንዲያደርግ እነሱ ሥላሴን ገለው የሚባርኩት በጣም አለመታደግ ይሄ መክበር የሚመቸው ለመኖርም የሚያስችል ከእውነት ጋር ሲሆን ነው። ከሐሰት ጋር ከሆነ ግን መኖር አይቻልም። ብትቀማ የሚቀማ ያወርድብሃል፣ ብትሰርቅም ትሰረቃለህ። ቀምተህ ብትሰራውም አትኖርበትም። ስለዚህ ምን ያደርግልሃል? ቀምተህ ስትሰራው። ስለዚህ እኒህ ሰዎች ሥላሴን ከሰማይ ሰማያት በፀሐይ አብስሎ እስከ መብላት በፀሐይ ሙቀት አብስሎ እስከ መብላት ደርሰው እንዲደርሰው እያለ ጦር ወደ ሰማይ ወርዶ ወደ ሥላሴ ሰይጣን ደግሞ ያንን ጦር በምታት ደም የተቀባ አስመስሎ ማስመሰል ያውቅበታልና አብርሃም ቤት እንደምታወቁ ወደ ሄደው እንዴት ነው እንግዲህ እንዳስቀረ ደም እየቀባ ሲልላቸው አሁን አብ ወጋ ነው፣ አሁን ወልድ ወጋ ነው፣ አሁን መንፈስ ቅዱስ ወጋ ነው። በዚህ ሰዓት ሥላሴ እንውረድ፣ አንዱ አካል ሌሎች ሁለቱ እንውረድ፣ ነገራቸውንም እንደባልቅባቸው ብሎ ተናገረ። ያን ሰዓት በሰናዖር ከተማ አጋዕዝተ ዓለም ሥላሴ በበዓት ሲገለጽ እያንዳንዱ መጀመሪያ የገጠማቸው የቋንቋ መደበላለቅ። ይህ በጣም አስቸጋሪ ካለመግባባት ካለመረዳዳት የሚፈጠር ነገር ሞት ነው የሚሆነው። አንዱ ደንግ አምጣ ሲል
ደንጋና ሲል ውሃ ይዞ ይመጣል። ደንጋልኩ እንጂ መቼው አልኩኝና አሁን ላው ላይ ይለቅብናል። ሌላው ደግሞ አሁንም ውሃ ይዘንና ሲል ደንጋይ ይዞ ይሄዳል። ዋው ሰው ተለበለ እንደገና ያንን ይዞ ሲሄድ አሁንም እኔ ውሃ አልኩ እንጂ መቼ ደንጋይ አልኩኝና በደንጋይ ሰው አላልኩኝ ነው። አይተሃል? የአቤልና የቃየል መገዳደል አስቆጠሩ። እንደገና ደንጋይ ሲለው ጭቃ ይዞ ሲመጣ አሁንም ጭቃውን እላው ላይ መጣል ጀመረ። እንዲህ እንዳይግባቡ ባላደረጋቸው ከተባለ የማይሞተው አምላክ ይሞታል እንደው ብሎ ወደ ሰማይ ቆርጦ ነው ይደረዳል። እንዳይግባቡ እግዚአብሔር የተሰሙት በዚህ ዓለም ሰው ይግባታል። አሁን እነሰናው ወደኛ ህይወት ስናመጣው እንግባባለን። እንደው መቸቻሉ አለ መደማመጡ። አሁን የመጀመሪያው መገለጫ የኢትዮጵያውያን መከባበር ነው። መቸቻል የመጨረሻው ደረጃ ነው። እግዚአብሔር የተሰሙ አሁን የመጀመሪያው ኢትዮጵያውያን መከባበር ነው። በቃ ስታከብረው ትወደዋለህ። እማክበር ውስጥ ያለ ባል መከባበር ውስጥ ያለ ባልና ሚስት በትንሽ ነገር አይጣላም። መከባበር ውስጥ ያለ የመሰራተኛ መገዳደል ውስጥ አይደርስም። መቸቻል ላይ ያለ ሰው ግን መጨረሻው ጫፍ ላይ የቆመ ሰው ይመስላል። የገደሉ መጨረሻው ጫፍ ላይ አሁን ከመከባበር ከመዋደድ ከመፈቃቀር ወርደን አሁን ምንቸቻሉ አይከባበሩበት ቦታ እምንቸቻልም ጥሩ ነው። መቼስ ከመገዳደል ይሻል ነበር። ግን ስንቱ ትችለዋል? ስንቱ ይቻላል? ኑሮ ውድነቱን በአንድ ጎን ብትችል በአንድ ጎን ጦርነት ሲበሰብ ይሰማል። ምን ወራሁ ምን ይቻላል? በጣም የመቸቻል የሚለው የመጨረሻው ደረጃ ስለሆነ መቸቻል አለማቅቶት ይገዳደላል። ይሄ ለምን መጣ ከተባለ እግዚአብሔርን አለማመስገን፣ ሃይማኖትን አለመጠበቅ። ሃይማኖት ስንት ነው? ሃይማኖት ስንት ነው? ሃይማኖት ስንት ነው? አንድ እግዚአብሔር፣ አንድ ሃይማኖት፣ አንድ ትምህርት። ያቺው የልጅነት ነው። ይሄ በየዕለቱ የእቅድ 7 የምንጠመቅ እኮ ሰይጣን እያስቸገረ ነው። የመጀመሪያ የክርስትና ጥምቀት አንድ ጥምቀት፣ አንድ ጌታ፣ አንድ እግዚአብሔር። ሃይማኖት እሱ አንድ ናት ሃይማኖት። ስለዚህ በዚህች ሃይማኖት ጸንተው እግዚአብሔርን እያመሰገኑ አለመኖራቸው ቋንቋቸው ይደራረቅ ሆነ። ዛሬ ሃይማኖታችንን ጠብቀን ባለመኖራችን የተነሳ መግባባት አይደለም እንደ ሀገር አይደለም እንደ መንደር እንደ ሰፈር እንደ አካባቢ እየጠየቀ ማን ይችላል? ማን ይከራል? በእውነት አሁን ወንዱም ተሰሪ ሴቱም ጸሐፊ ሁሉም የተዘበራረቀ አይታ እንደበላልከው እና አንዳንድ ጊዜ ሴቱ ከጥጋብ የተነሳ ወጥ የሚሰራውን መምረጥ ጀመረ። እሱ ደግሞ ጥንት የነበረ አይደለም። አሁን እኩልነት የሚባለው ነገር አንደኛው ሰው እንዳይከባበር አድርጎታል። እንዴት ነው? የሰው ወንድ ሰው 666 ነው፣ የሴት 333 ነው። እንዴት ሰው እኩል ነው? አንዱ እኩልነት መከባበርን አስቀረ፣ መቸቻልን ማጠፋው ማለት ነው፣ ደመሰሰ። ስለዚህ ወንድ ሲመጣ ተንበርክካ እግሩን የምታጥብ ሚስት ነበረች። አሁን አለሱ አንተ አሁን መከባበርና መቸቻል ካለም የጠፋው ነገራችን ሁሉ ይደበላለቅ የሆነው እንደነሰናወር ሃይማኖታችን ክብር አለበት። ሃይማኖታችንን በተግባር አለ። ስንት ሰው ቆራኝ ይሆናል? ስንት ሰው በአንድ ሚስት በአንድ ባሰቶ ይኖራል? አስቡት። ብዙ ባለቅነት አለ።
አንድ ላይ አስቀምጦ የኪራይ እየከፈለ ደግሞ እንዳትወልድ እያደረገ ይኖራል። ደግሞ ሲያመጥ አይ አልወለድኩም እያለ ይችላል። ስንት ስደተኛ፣ ስንት ረሃብተኛ፣ ስንት አሳዳጊ የሌለው ስንት ሕፃን አለው ሰው እና እንደዚህ መተራመስ የፈጠረብን ሃይማኖታችንን ካለ ለጠበቃችን ይመስላል። ለሃይማኖቱ ዋጋ ከመክፈል ካለ መክፈል ይመስላል። አሁን እኮ አስቆርበው የሚሄዱት ሕፃናት ሳይቀር በእውነት አስቀድሰው ሰው እያቆረቡ ልክ ቀምቶ እንደመሮጥ እግዚኦ ላይ መጥቶ ወረፋ መያዝ እንደሆን ፊት ሃይማኖት በጣም አይነኪ ነገሮች ዶግማ፣ ቀኖና፣ ትውፊት ሶስት ነገር እንደ ሶስቱ ሥላሴ ለቤተክርስቲያን ዋል። ዶግማው የማይነካ ነው። ቀኖናው ደግሞ ይሸሻል። ትውፊት በአባቶቻችን ልክ የሆነ በ40 ቀን መንፈስ ቅዱስ ቤተጉባኤ ይወጣል። እስከ 40 ቀን ድረስ ራብ ጠማኝ የማይል ደቀ መዝሙር ጉባኤ ቤት እንዲኖር ያስፈልጋል። ይሄ ትውፊት። ስለዚህ ቀኖናው ዶግማው እየተነካ ስለመጣ እግዚአብሔር ብናቸው ስለላልቃለ እንዳይገባው ሆኖ አዱ ሀሲል አዱ ደንጋይ እየቀበል አንዱ ጭቃሲ ሌላው አሁን ያለው ልክ አሁን በአንድ ቃል ተናጋሪነት መግባባት ካለ የጠፋ የተነሳ ለሃይማኖቱ፣ ለዶግማው፣ ለቀኖናው፣ ለትውፊቱ ቦታ ካለ መስጠት የተነሳ ነውና ሥላሴን አክብረን እንድንከብር ቅዱስ ፈቃዱ ይሁንልን። ከዚያ በኋላ ይህን ካደረጉ በኋላ መኖሪያው ይሄ ያ ሰማይ ጠቀስ ፎቅ በነፋስ ባሊል በተባለ ነፋስ አጋይቱ አመድ ሆኖ ጠፉ። ሥላሴን ያላከበረ ሰው ሊጠብቀው ጥፋት እና ሥላሴ ኑ እንውረድ ሲል አንዱ በተለየ አካሉ ሌሎቹን እንደሚጠራ ይናገራል። እንደሚጠራ ይሄን እንዴት እንረዳዋለን ታላችሁ? ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ስታነቡ ሰውን በመልካችንና በምሳሌያችን እንፍጠር ሲል እናገኛለን። ሥላሴ ሶስት መሆናቸውን የምንረዳበት አንዱ ምስጢር ይሄ ነው። እግዚአብሔርም አለ ሰውን በምናችን በመልካችን እግዚአብሔር ብሎ የአንድነት ነው። በመልካችን የሚለው ስንት ስለሆኑ በአካል ስንት ስለሆኑ ሶስት። በመልኬ ይል ነበር አንድማ ቢሆን በመልኬ ሰውን እንፍጠር ይል ነበር። ምን አለ ግን እንፍጠር ሶስት ነዋ ሥላሴ። ምን አለ ግን በመልካችን አይታ ለአብ ፍጹም አካል ፍጹም መልክ አለው፣ ለወልድም ፍጹም አካል ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም አካል ፍጹም መልክ አለው። ስለዚህ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሥላሴ ከአንድ በላይ መሆኑን ያስረዳል። ሌላው ዘፍጥረት 15 ዘፍጥረት ምዕራፍ 18 ላይ ስትሄዱ ደጉ አባት የሁላችን አባት አብርሃም በእውነት ምስጢረ ሥላሴ የተገለጸለት ሶስት ቀን ጾሞ ሥላሴን ያወጣዋል። የእግዚአብሔር ቤተሰቦች እኛ 3 ቀን እናከፍላለን። ካሁን ሲጀምረ ያው እኛ እግዚአብሔር ተሰቀለልን፣ እግዚአብሔር ሞተልን፣ እግዚአብሔር መራራ ያጠጣበት ነው ብለን እያወቅን እሱ እኮ እንግዲህ ሰው ቀረቡ አብርሃም ሰው ቀረቡ 3 ቀን ሰነበት። እኛ ግን ከሥላሴ ከሶስቱ አንዱ መራራ ያጠጣበት 6666 ግርፋት የተገረፈበት እንዴት የበረሃ አልገረፍም 3 ቀን ብለን እናውቃለን? ገጠር ላይ አንዳንድ ቄሶች ማውቃቸው አሉ። ሐሙስ የበሉ አክፍለው እሑድ የሚቀድሱ በተግባር ማለት ነው። እና ሰው እንግዳ አልተቀበልኩም ብሎ 3 ቀን እህል ሳይቀምስ ውሃ ሳይጠጣ ሰይጣን መምሰል ያውቅበታልና እንግዳ አስቀርቶበት እዚያ ታሪክ ውስጥ መግባት አልፈልግም ስለምታውቁት
መጨረሻ ላይ ግን አጋዕዝተ ዓለም ሥላሴ እንዴት አብርሃም በራሪ ይወጣል አይታል። አሁን ለሥላሴ ቅድም ለምን መጥቷል? ለመዓት ይመጣል፣ ለምህረት ይመጣል፣ እግዚአብሔር ሊባርክም ይመጣል፣ እግዚአብሔር ሊቀድስም ይመጣል፣ እግዚአብሔር ሊቀጣም ይመጣል። እንዳይቀጡ ሆኖ መኖር ሃይማኖትን ጠብቆ ግን ያስፈልጋል። ልክ እዛፉ ስር ሲመጣ እዛፍ ስር አብርሃም ወጥቶ ዳሪ ረሃብ ከባድ ነውና ይልቁንም እየት ብሎ ረሃብ ሲጸዳ ወጣ ማለት ጥሩ ነው። ለቅዱስ ጴጥሮስም የሚያስተምረው ከሰገነት ወጥቶ ተቀመጠ ነው የሚለው። ለምን? ረሃብ ተነሳስቶበታልና። ሌላ ምስጢርም አለው። ስለዚህ ወደ ነገራችን ልመልሳችሁና በመምሬ ዛፍ ስር እንዳለ ሦስቱ ሥላሴ ተገለጹ። አሁን በመልካችን ሲል ከ3 በላይ ሲሆኑ ይችላሉ እንዳትሉ ነው የሚጠቀሱት። እንድፍጠር ሲል ሦስትነታቸው እዚህ ላይ የለም። ይሄ ዘፍጥረት ምዕራፍ 18 አንድነት ሦስትነት። ምክንያቱም ወሬ ሰለስተ እደው አሉ 3 ሰዎች አይ 3 ሰዎች እኒህ 3 ሰዎች ሦስቱ ሥላሴ ነው። አብርሃም ተገልጾለታል። 3 ሰዎች አየ ካለ በኋላ ባሪያህን እናትለኝ አትለኝ አይታል። በስም በአካል በግብር 3 ሲሆን ሥላሴ በባህሪ በመለኮት በስልጣን ስንት ነው? አትለፈኝ ያለ አትለፉኝ ያላለም አብርሃም አትለፈኝ ባሪያህን አለ። አንድነታቸው 3 ሰዎች አየ። ግን አቤቱ ሞገስና አግኝቼ እንደሆነ ባሪያህን አትለፈኝ ያለ 3 ቀን የጾመ አብርሃም አቤት የአብርሃም ብሎ እንግዲያ ሲመጣ መሰረት አንሳት ገና ሰው ገዳሪ ሲነጋገር አንዱ የነገር ላይበቃ ይችላል። እግዚአብሔር እኮ ይባርከዋል። እግዚአብሔርን በያለ ቃል አትገምቱ እግዚአብሔር የተሰማ እግዚአብሔር የተቆረጠንና ሊቆረጥ ጥቂት የቀረውን ነገር መቀጠል ያውቅበታል። እግዚአብሔር እጀ ሰፊ ነው፣ ሰው ነው እጀ ጠባብ የሆነው። በእርግጥ ልብሱ ሰፊ ነው፣ ልብሱ ሰፊ ነው፣ ሌላም ሰው ያስገባል። ቸርነትና በረከት ግን ይሄ አርቆ አሳቢነትና ሰው ወዳድነትን እጅግ እየጠበበ መጥቷል። የተቸገርነው መከራ ውስጥም የገባነው ከዚህ የተነሳ አብርሃም እንዳለ አቤቱ ጌታ ሆይ አትለፈኝ ብሎ ሦስትነታቸውን አይቶ ከተናገረ ከመሰከረ በኋላ ውሃ ይምጣላችሁ አትለፉኝ ነው ውሃ ይምጣላችሁ እግራችሁንም ታጠቡ አለ። 3 ናችሁ አትለፈኝ ማለት ለምንድን ነው? 3 ቢሆኑ 3 ማለት ታለም አንድ አምላክ ነው። ሥላሴ በስም በአካል በግብር 3 በባህሪ በሕልውና በመስጠት በመግደል በመንሳት አንድ አምላክ ነው። አትለፈኝ ካለ በኋላ አንድነቱ ውሃ ይምጣላችሁ ታጠቡ አለ። ከዚያም በኋላ ሚስቱን አብርሃም 3 መስፈሪያ ዱቄት በአንድ ጋግረሽ በአንድ አውጥተሽ አንድ አድርገሽ ጋግሪዋል። 3 መስፈሪያ ዱቄት አቤት 3 ሰዎችን አይቷላ። 3 ሥላሴ በምን አውጥተሽ ጋግሪዋል? በአንድ አውጥተሽ አንድ ላይ ጋግሪዋል። እንዲህ አድርጋ ጋገረችው። ሙሉን አደረገችበት። ብድግ ስታነሳው 3 ላይ ተቀምጧል። ሥላሴ ስንት ስለሆኑ አንድ አድርጊ ማለቱ አቤቱ አትለፈኝ ማለቱ ስንት ስለሆነ በመለኮት አገዛዝ 3 ላይ አንድ ያደረገችው 3 ላይ ማግኘ 3 ነገር አምሯቸው ነው አለና እንደገና ሌላ በአንድ የተለወሰውን እንደገና 3 ላይ አድርጊው አላት። 3 ላይ አድርጋ አስቀመጠችው። ግብሩን አድርጋ ስታነሳ አንዱ ሆኗል። በስም በአካል በግብር 3 በባህሪ በሕልውና ስንት እንደሆነ አምላካችን እግዚአብሔር አንድ ነው። ይሄን አድርጎ ሥላሴ አብርሃምን ለማብላት በላ፣ ግን እሳት ይበላል ማለት ነው። የተነሳውን ወይፈን ምን አለ? ብድግ ተነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስንት ጊዜ?
ይገርማል። ሕያው እንደሆኑ ሕያው አደረጉትና የሕያዋን አምላክ የሕያዋን የአብርሃም የይስሐቅ የያዕቆብ አምላክ ነው ያደረጋል። ሕያዋን እንደሆኑ ሥላሴ ያንን የሞት አስነስተው ሦስት እንደሆኑ መሆናቸው በሦስትነት ምስጋናው ግን ስንት ይላል? ስብሐት ስብሐት ስብሐት። ለእያንዳንዳቸው ሦስት ጊዜ አንድ ስብሐት ብሎ አመስግኗል። ስብሐት ለአብ ማለት ለአብ ምስጋና ይገባል። ስብሐት ለወልድ ምስጋና ይገባል። ስብሐት ለመንፈስ ቅዱስ ምስጋና ይገባል። አንድም በአዲስ ኪዳን ትርጓሜ ስብሐት ለአብ እሺ በጀ ብሎ አንድ ልጁን የባህሪ ልጁን ሁለት ተወለድ ሙት ተሰቀል ብሎ ለሰገደ እግዚአብሔር ምስጋና ይገባል። ስብሐት ለወልድ እሺ በጀ ብሎ ለወረደ ለተወለደ ለተሰቀለ ለሞተ ለመድኃኒዓለም ክርስቶስ ምስጋና ይገባል ማለት ነው። ስብሐት ለመንፈስ ቅዱስ ለከፈለ ላነጻ ላዋሃደ ለመንፈስ ቅዱስ ምስጋና ይገባል ማለት ነው። ይህንን አመሰገን። ስለዚህ እግዚአብሔር ቤተሰቦች አምላካችን እግዚአብሔር የሦስት ስም ነው። አንሰሶ እግዚአብሔር አሁን እግዚአብሔር ስንል ማን ማለታችን ነው? አብ ወልድ መንፈስ ቅዱስ ማለት ነው። እኔ እግዚአብሔር ስል አብ ወልድ መንፈስ ቅዱስ ማለት ነው። አምላካችን አንድ ነው። ሦስት ስም አለው። ሦስት ሰዎችን በሦስት ሰዎች አምሳል አብርሃም ላይ ነው። አንድነቱን ሲያጠይቅ አትለፈኝ ብሎታል። ትርጓሜ አይደለም መጽሐፍ ቅዱስ ነው። አትለፈኝ ባሪያ ነው። ሦስትነታቸውን እዚያው ላይ መልሶ ደግሞ እንደገና አይሞታቸው መልሶ ከባድ አይደል እንደተረፈ መልሶ ደግሞ እዚያው ላይ ውሃይም ጣላችሁ ታጠቡ ይላል። ታጠባላለ አይታ በአካል በስም በግብ ሦስት በመለኮት በባህሪ በሕልውና ስንት አንድ አምላክ። ይህንን ቅዱስ ዳዊት ሲናገር መዝሙር 35 ላይ ሳሉ ለእግዚአብሔር በላ ምድረ በቃለ እግዚአብሔር ጠና ሰማያት ወእስትንፋሰ አፉ ኩሉ ኃይሎሙ። ሳሉ ለእግዚአብሔር በላ ምድረ የሥላሴ ቸርነት ምድርን ሞላው አጥለቀለቀዋል። ይኸው እንደ ከዋክብት የደመቃችሁ ይኸው የሥላሴ ቸርነት። ይህንን ሁሉ ሌላ ቦታ ያለውን ማናመጣ ሥላሴ። ይሄ ሁሉ ሰው በልቶ ጠጥቶ እንዲሁን እንዲያድር ማናደረገ ሥላሴ። የሥላሴ ቸርነት ምድርን ሞላዋል። ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ደግሞ ማንጸና ምድር ጸናች አለ እግዚአብሔር ወልድ። ወእስትንፋሰ አፉ አለ እግዚአብሔር መንፈስ ቅዱስ። ስለዚህ አባቶቻችን እንዲህ ስለ ምስጢረ ሥላሴ ሦስትነት አንድነት ተናግረዋል። ሌላው ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምራችሁ እስከ 3 ስታነቡ ዖዝያን በሞተ ዓመት ርኢኩ ወደ እግዚአብሔር እግዚአብሔርን አየሁት፣ ቅዱሳን መላእክት ግራ ቀኝ ከበውታል ይላል። እግዚአብሔር የሦስቱ ስም ነው፣ የአብ ወልድ መንፈስ ቅዱስ። ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ብሉ ሰማያት ወልድ ቅዱሳን ተሰብስበው። የእግዚአብሔር ቸርነት ምድሩን መላ ብሎ ቅዱስ ዳዊት እንደተናገረ በስነ ፍጥረት በሰው በመላእክት በከዋክብት በእግዚአብሔር ቸርነት ስጦታ አዝሪት አታክልት መባሊት በዚህ ሁሉ እግዚአብሔር ቸርነት ምድሩን እንደሞላ ከተናገረ በኋላ ኢሳይያስ ደግሞ መላእክት ሩዬ ሱራፌል ክራንደይ ፊታቸው አይናቸው በክንፋቸው ደርሶ በክንፋቸው ደርሶ አንተ ማየት አይቻልም። እግራቸው በክንፋቸው ደርሶ ከፊት መቆም አይገባንም። አንበቃንም አንደረስም። ቁመው ተመለከተ። እነሱም ያመሰግኑታል። የመላእክት ፈጣሪ ነው ሥላሴ። ምን እያሉ ቅዱስ 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 እንደ ጊዜ እግዚአብሔር ጸባዖት አሸናፊ እግዚአብሔር የተመሰገነ ምስጉን ነው እያሉ ሦስት ጊዜ ቅዱስ ቅዱስ ነው። ሦስትነታቸው ግን ቅዱስ 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 ነው። ቅዱስ ነው።
ቅዱስ ብላችሁ አንድ ጊዜ ስትጽፉ፣ ሁለተኛ ስትጽፉ፣ ሶስተኛ ስትጽፉ የሚደልም የምስጋና ልዩነት የለውም። ስንትነታቸውን ይገልጻል። ይሄ አንድ ቅዱስ አንድነታቸው አንድነቱ በመላእክት የተሰበከ በመላእክት አንድነቱ የተመሰገነ ዛሬ እኛ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ አሁን እኮ መቀደስ ያቃተን እንዴ ነው? መንፈስ ቅዱስ ከሰማየ ሰማያት ወርዶ ረቦ በእንስቱ ላይ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብለን ስንቀድስ የሚቀድስም የሚያስቀድስም ያ ማለት እኔ በንጽህና ማለት ነው። ቅዳሴ ይታወቃል ማለት አይደለም። አንዳንድ ጊዜ እንደ ስራ ሳናየው ሁልጊዜ ከመመላለስም አንድ ጊዜ ከልብ መመለስ ስለሚያስፈልግ እግዚአብሔርን በእውነት ጣዖትን በምናመሰግንበት ለጣዖት ክብር በምንሰጥበት ጉልበት አንደበት አይደለ በንጽህና እንድናመሰግነው ቅዱስ ፈቃዱ ነው። ምን ይላል ሥላሴ? አቤት ኑር የእግዚአብሔር ቤተሰቦች እግዚአብሔር በማት የሚወርድበት አለ፣ በምህረትም የሚወርድበት አለ። እግዚአብሔር በብሉይ ኪዳን ዘመን ወረደ። በአዲስ ኪዳን ደግሞ እንደገና የተለየ አንድ ልጁን ወርዶ ወለደናል። ይሄ የምህረት የቸርነት የይቅርታ ምክንያቱም መላእክትም ቢያመሰግኑ ነቢያትም ቢያመሰግኑ ሐዋርያትም ቢያገለግሉት ሰውን ማዳናቸው። ስለዚህ የሰው ድህነት በእግዚአብሔር በኩል ስለነበር እግዚአብሔር አንድ ልጁ የባህሪ ልጁ የማይቀድመውን የማይበልጠውን የማያንሰውን አንድ ልጁ የባህሪ ልጁ እግዚአብሔር ሰጥቶ አስተርፈሰው አጽኖ ወይረከበ ዘከናት በአራቱ ማዕዘን ሻመረመረ ቤታችን ያለች ሴታት ከእሷ ሰው ሁኖ በመስቀል ላይ ተሰቀለ። ያ መስቀል አብርሃም ቤት ሥላሴ ያረፉበት የመምሬ ዛፍ፣ በዚያ በመምሬ ዛፍ ስር እግዚአብሔር አርፎ ሥላሴ በአብርሃም ቤት ገብቶ እንደባረከው እነሆ የዛሬ ዓመት ወንድ ልጅ ትወልዳለች ብሎ ሲናገር ለካ የመጨረሻው ዘመን ብርሃነ ቅዱስ ጳውሎስ ዘመኑ በደረሰ ሰዓት አንድ ልጁን ላከው። እሱም ከሴት ተወለደ ይላል። ከማን ተወለደ? ከሴት ተወለደ። አሁን ይሄ የሚገርመው ያለ አባት መወለዱን ማሳያችን ነው። ከሴት ተወለደ። ምክንያቱም እንዲህ ተብሎ የተጻፈለት በዓለም አንድ ሰው የለም። በድንግልና ከድንግልና ከቅድስት ድንግል ማርያም የተወለደ ማን ነው? መድኃኒዓለም ክርስቶስ ብቻ ነው። ከሦስቱ አንዱ ቅዱስ ነው። ስለዚህ በዚያ ላይ ሚስት ሳራ ትወልዳለች ብሎ ሲናገር ምን እያለ መሰላቸው? በመጨረሻው ዘመን ጊዜው ሲደርስ ተወልጄ አድናለሁ ማለት ነበር። ያ ዛፍ መስቀል ነበር። በዚያ ውስጥ ደግሞ ካረጀው ካፈጀው በኋላ እንዴት ወልዳለሁ ብላ ትስቅ የነበረች ሳራ ደግሞ የጸሐፍት ፈሪሳውያን ምሳሌ ናቸው። ክርስቶስ ተወልዶ እያለ ወንዶች ተላላዎች የወሰው ልዩ ወጡ ስራት ይሙነው እሷ እወልዳለሁ ብላ ባትቀበልም በሳቅ እንጂ በእምነት እንዴት ይሆናል ብትልም ጸሐፍት ፈሪሳውያን ባይቀበሉት ክርስቶስ ጸሐፍት ፈሪሳውያን ብትሆንም የይሁዳውያን ምሳሌ ብትሆን ይህንን አንቀበልም ብለው እነሱ የሚናገሩለት ይስሐቅ ሳይወለድ እንዳልቀረው ምንም ቢያደርጉ የባህሪ አምላክ ክርስቶስ ነበረ። ከሦስቱ ቅዱስ አንዱ የተወለደለት እሱም ከአጋዕዝተ ዓለም ከሦስቱ ቅዱስ አንዱ ቅዱስ ሰው ሆኖ በመስቀል ላይ ተሰቅሎ ለመጨረሻ ጊዜ ጮኸው አንተው ድምፃቸው አልሰማላሉ ሁሉ ጩኸታቸው እሱ ተጠምቀዋል። ከታች ወፋጠጣለ ተጠምቀዋል። ያንን መራራሞት አምጥተው እሱን አሁን ያደረጉ ለምን የሚጣፍጥ የዋጠ አዳም ነበርና መድኃኒዓለም ክርስቶስ ያንን ሲክስለት መራራ ጥምጣት
እንዲህ የእግዚአብሔር ቸርነትና የእግዚአብሔር ምሕረት ወደ ሰው ልጆች እየወረደ እየተገለጠ መጣ ማለት ነው። አሁን እኛ የአዲስ ኪዳን ሰዎች መውረድ ያቃተን ዝቅ ማለት ያቃተን በፍቅር ለጥላቻ ያው የሚጎደጎደው የሚወርደው አዘቅት መቃብር የሚቆፍረው ብዙ ነው። ለፍቅር ለቸርነት የሚወርድ እግዚአብሔር ከልዕልና ወደ ትሕትና ነው የመጣ። ፍቅሩን እስከ ሞት ድረስ ራስን ስለ ሰው መስዋዕት አድርጎ መስዋዕቱም ራሱ ነው። መስዋዕት ተቀባዩ መስዋዕት አሳራጊ ራሱ እንዲህ አድርጎ እስከ መቀበል ድረስ ያወረደው ሰው እስከሆን ድረስ ያመጣው እግዚአብሔር ፍቅር ነው። የሰው ልጅ ሁሉ የጥላቻ ሰዎች፣ ሁልጊዜ ለምቀኝነት ሰዎች አስራቱ፣ ሁልጊዜ ለክፋት ስሜት፣ ሁልጊዜ ለሐሰት መናኸሪያ ምንጭ ስንሆን በእውነት አናሳዝን? እግዚአብሔር እስከዚህ ድረስ ወርዶን ከመንበረ ጸባዖት ሰው እስከሆን ድረስ እግዚአብሔር መጥቶ ዛሬም በሰላም የተደረገ እንዳይደረግብን ዛሬም አንድነት ሶስትነትን አውቀን ምስጢረ ሥላሴን ተረድተን እንድንኖር ፈቃዱ ይሁን እና ምስጢረ ሥላሴን አባቶቻችን በስሩ የሚያስተምሩባቸው ብዙ ምሳሌዎች አሉ። ከዚያ መካከል ግን አንዱ ጣት ነው። እስቲ አንድ ጣታችን ብቻቂ ያርጓል። ስንት አካል ሶስት መጨረሻው ላይ ምን አለ? አይደል? የመጨረሻው ጥቅም ምን አለ? ምን አለ? ጥፍር አለ አይደል? ይህች ጥፍር ሁለተኛው ላይ አለች። ይህች ጥፍር ታችኛው ሶስተኛው ላይ አለች። ስለዚህ መጨረሻው ላይ መጨረሻው አስክ ላይ ምን አለች? አይደል? ስለዚህ አብ ሁለተኛው አስክ ላይ ጥፍር እንደሌለች አብ ሰው አልሆነ። እዚህ መጀመሪያው አስክ ላይ ጥፍር እንደሌለች መንፈስ ቅዱስ ሰው አልሆነ። መጨረሻው አስክ ላይ ምን አለ? ከሦስቱ አንዱ ሰው የሆነ ማን ነው? አይደል? እግዚአብሔር ወልድ ነው መድኃኒዓለም። አሁን የሚገርማችሁ ይሄ በተለየ አካል ምስጢረ ሥጋዌ ነው። በተለየ አካል አብ ወልድ መንፈስ ቅዱስ በአካል ሦስት ናቸው። አሁን ይህች ጥፍር ስላለባት ከታችኛው አስክ ልዩነት እንደሌላት ወልድም ሰው ይሁን እንጂ ከአብ ከመንፈስ ቅዱስ በክብር አይበልጥም አያንስም። አሐቲ ሪናሆሙ ለሥላሴ ለሥላሴ ስልጣናቸው ስንት ናቸው? አቤት አንድ አባቶቻችን ምስጢረ ሥላሴንና ምስጢረ ሥጋዌን በአንድ ዛት ያስረዱበት ይሄ ሌላው ፀሐይ አለ፣ በሰማይ ላይ ፀሐይ አለ። ሙቀቱ እየወረደ ነው አይደል? ከዚያ ብርሃኑ ዓለም ይወጣል። ከበባየ ፀሐይ ያ ምሳሌ ነው። ሙቀቱ በዓለም የበላው ብርሃኑ የወልድ ምሳሌ ነው። እንደገና ሙቀቱ ደግሞ የመንፈስ ቅዱስ ምሳሌ ነው። ስንት ፀሐይ ይባላል? አይደል? ስንት ፀሐይ ይባላል? አንድ ፀሐይ። ስለዚህ በስም በአካል በግብር ሦስት ሲሆን ሥላሴ ስንት አምላክ ይባላል? ወስብሐት